በወንዶ ገነት ሴቶች ሱሪ መልበስ የለባቸውም በሚል ጾታዊ ትንኮሳ ከመድረሱ ጋር ተያይዞ 6 ሰዎች መታሰራቸው ተገለጸ። በቪዲዮ ላይ ታዳጊዎችና ጎረምሶች ከባጃጅ ስትወርድ ተከታትለው ሲጎትቷትና ሱሪዋን ለመቅደድ ሲሞክሩ የምትታየው ታዳጊ ሴት እና የከበቧት ሰዎች። ዝርዝሩን አካፍላችኋለሁ፣ በጥሞና ተከታተሉ። በሲዳማ ክልል ሰሜናዊ ሲዳማ ዞን በወንዶ ገነት ከተማ ሴቶች ቀሚስ እንጂ ሱሪ መልበስ የለባቸውም በሚል ሴቶችን ላይ ጾታ ትንኮሳ ማድረሱን ተከትሎ ጉዳዩ ሰፊ መነጋገሪያ ሆኗል። ይህን የተመለከቱ ተንቀሳቃሽ ምስሎች በማህበራዊ ሚዲያ ላይ ተጋርተዋል። በወንዶ ገነት ወረዳ የብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ የሆኑት አቶ እሸቱ ዳንኤል 6 ሰዎች በቁጥጥር ስር መዋላቸውን ለቢቢሲ ገልጸዋል። ሰብአዊ መብት ስለጣሱ ክስ ይመሰረትባቸዋል ተብሏል። አቶ እሸቱ እንዳሉት በከተማው ውስጥ ባለው የጫት ገበያ አካባቢ ትናንትና መስከረም 20 2018 ዓ.ም በወጣቶች የተሳሳተ መረጃ መነሻ በማድረግ ሴቶችን ሱሪ ለማውለቅ በመሞከር ባደረሱት የጾታዊ ትንኮሳ ቀንደኛ የዋሏቸውን ተጠርጣሪዎች በቁጥጥር ስር አውለዋል። ሙሀበይ ነኝ። ሸር በማድረግ ቪዲዮውን አዳርሱ።